ማርካብ የመሃለቁ ጫፍ ባይሰራ ራቅቶ ሰላም እንዴት ናችሁ? ዛሬ እንግዲህ ፖቶማክ ሪቨር ላይ ነው የምንገኘው። ፖቶማክ ሪቨር 405 ማይል ርዝመት ያለው ዋሽንግተን ዲሲ አካባቢ የሚገኝ ወንዝ ነው። ይሄ ወንዝ እንግዲህ ለዋሽንግተን ዲሲ እና ለአካባቢዎቹ ከፍተኛ የውሃ ምንጭ ሆኖ ያገለግላል። ከ5 ሚሊዮን በላይ የሚሆኑ የዋሽንግተን ዲሲ ነዋሪዎች መጠጥ የሚመጣው ከዚህ ወንዝ እንደሆነ ይነገራል። በተጨማሪም ጥሩ የቱሪስት ቦታ ሆኗል ማለት ነው። በተለይ ዘዋርፍ የሚባለው አካባቢ በዚህ ወንዝ ዳርቻ ላይ የተሰራው ትልቅ የቱሪስት መዳረሻ ነምበር 1 ቱሪስት አትራክሽን ፕሌስ ሆኗል ማለት ነው። ስሙንም ያገኘው እንግዲህ ኮንግረስማን ኤልኖር ኖርተን የሚባል ሰው ነው ስሙን ያወጣለት። ዘዋርፍ እንግዲህ በ19ኛው ክፍለ ዘመን ይህ አካባቢ ዘዋርፍ ተብሎ እንደሚጠራ ነው የሚነገረው። አንድ ስፍራ ቃልሽ ሆነና ቦታው ወንዝ እንግዲህ ኦልድ ታውንን፣ ጆርጅ ታውንን፣ ዘዋርፍን፣ ናሽናል ሃርበርን የመሳሰሉ ትልልቅ አትራክሽን ፕሌሶችን የሚያዋስን ነው። ከዋርፍ ወደ ጆርጅ ታውን፣ ከጆርጅ ታውን ወደ ኦልድ ታውን፣ ወደ ናሽናል ሃርበር በመርከብና በጀልባ መሄድ ትችላላችሁ ማለት ነው። በዲሲ በኩል ዘዋርፍን፣ በቨርጂኒያ በኩል ኦልድ ታውንን እና በሜሪላንድ በኩል ናሽናል ሃርበርን ማየት ትችላላችሁ። አትራክሽን ፕሌሱ በጣም ያምር ነው። ዲሲ አካባቢ የምትኖሩ ሰዎች እንግዲህ ይህንን ሁሉ ቦታ በአንድ ላይ የማየት አጋጣሚ ይኖራቸዋል ማለት ነው። እንድትጎበኙት እየጋበዝኩኝ እዚህ ላይ አቆማለሁ። ማርካብ የመሃለቁ ጫፍ ባይሰራ ራቅቶ